ይሄን ቪዲዮ ለኢትዮጵያ ቲክቶከሮችና ለቃሉ ፖቲክ በፍጥነት ታደርሱልኛላችሁ። አትግደሉ ነው ባካችሁ፣ አትግደሉን፣ በእናታችሁ አትግደሉ። አንድ ጥያቄ ብቻ መልሱልኝ። አጋቾች እነማን ናቸው? ገዳዮች እነማን ናቸው? መንገድ ዘጊ ተወልጄ ያደግኩት ደብረ ብርሃን ነው። ትምህርት እስከ 12 ተኩል። ሰላም እንዴት ናችሁ? እንግዲህ የዕለቱን ምርጥ ቪዲዮዎች ይዤ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮአችን የመጀመሪያው ቪዲዮአችን እንግዲህ ዲላን ፔጅ እንግዲህ አዲስ አበባ መጥቶ ከአዶናይ ጋር ፈታ እያለ ነው። እንግዲህ በጣም ብዙ ቦታዎች ብዙ ፕሮግራሞች ላይ ሄዷል። እስቲ የተወሰነውን ላሳያችሁና ያው እንግዲህ በዚህም የተነሳ የተለያዩ ሰዎች ሐሳባቸውን እየሰጡ ይገኛሉ። ያው በመጥፎም በጥሩም ጎን ያዩ ሰዎች ብዙ ሰዎች አሉ። እስኪ የተወሰኑትን ላሰማችሁ። ይሄን ቪዲዮ ለኢትዮጵያ ቲክቶከሮችና ለቃሉ ፖቲክ በፍጥነት ታደርሱልኛላችሁ። ሁላችሁም ሼር እያደረጋችሁ ማለት ነው። ተመልከቱ፣ ይሄ ዲላን ፔጅ ይባላል። ከ19 ሚሊዮን በላይ ቲክቶክ ፔጅ አለው። ተመልከቱ ትህትናውን። ሰው አይንቅም፣ ሰው ያከብራል። ትናንሽ ቲክቶከሮችን እንዴት እንደሚያከብር የኛ ቲክቶከሮችስ ገና ለገና 100 ሺህ ተከታይ ገባው ብላችሁ እንዴት እንደምትጠባረሩ፣ ጀማሪ ቲክቶከሮችን እንዴት እንደምትንቁ፣ ኢጓችሁ እንዲሁ ፎሎ ያደረጋችሁትን አንፎሎላ ታደርጋላችሁና ከዚህ ሰውዬ መማር አለባችሁ ቤተሰቦች። ቲክቶክ ላይ ገና ለገና ትንሽ ፎሎ አገኘው ብላችሁ ያላችሁ ጢባርና ያላችሁ ጉራ የትም ማይደርስ ነው። ኢትዮጵያን ቲክቶከሮች አንዳንዶቻችሁ ማለት ነው። ሌላው ከዲላን ፔጅ በላይ ኢንስታግራም ብዙ ተከታይ ያለው ቃሉ ፖቲክ ነው። የሀገራችሁን ጦር መሳሪያ የሀገራችሁን ሀብት መጠቀም አትችሉም። ልክ የሀገር ነገር ሲኖር በጣም ነው ሰው የምትንቁት። ሰው ከፍ አታደርጉም። ብችሉ ሪፖርት አድርጋችሁ አካውንቱን ብታዘጉ ደስ ይላችኋል። ምቀኝነት አለ በጣም ምናምን፣ በዛ ላይ ዘረኝነት፣ ጎጠኝነት አለ። ተመልከቱ፣ ከሀገር ውጭ ያለው ሰውዬ መጥቶ ኢትዮጵያ ውስጥ እንደዚህ ሲዝናና ታሽቃብጣላችሁ። በዚህ ልክ ማለት ማሽቃበጥ ጥሩ ሆኖ ሳለ ግን ደግሞ ሀገራችሁ ውስጥ ላለው ጀግና የሀገራችሁ ባለሀብት ይሄ ወንድማችሁ ትልቅ ቦታ የደረሰ ከዚህ ቦታም ትልቅ ቦታ መድረስ የሚችል ነውና በዚህ በላይ ብታበረታቱ ጥሩ ነው ብዬ አስባለሁ። ያው እንግዲህ እንደሰማችሁት ነው። ልጁ ያለው ልክ ነው ብላችሁ ታስባላችሁ? ምን ትላላችሁ እናንተ? ሌላኛው ጉዳያችን ደግሞ አሜሪካ ላይ ሄዶ ጎዳና ላይ የወጣው ግለሰብ እስቲ ምን ገጥሞት ነው? እስቲ ቪዲዮውን አይተን እንመለስ። እንግዲህ ተወልጄ ያደግኩት ደብረ ብርሃን ነው። ትምህርት እስከ 12 ተኩል ያጠናቀቅኩት ደብረ ሲና ነው። ከዛ ዩኒቨርሲቲ ደሴ ዩኒቨርሲቲ ለ3 አመት ያክል ተናቀቅ ያለው ባችለር፣ በስራ ደግሞ መንዝ ቆይቻለሁ። እሺ፣ እዚህ የመጣው ደግሞ በዲቪ ነው። ዲቪ ደርሶ ነው የመጣው። አብዛኛው ፈተና የተሞላበት ነው ህይወቴ በሙሉ። ከዚያን እስከዚህ ድረስ አመጣጤ ዞሮ እዚህ መምጣት ፍላጎት በጣም ስለነበረ ዲቪ ሲባል በሰፊው ሲወራ የተሳካላቸውም ከኔ ጋር የተማሩ እነሱም በማየት እና በተከታታይ ስሞላ በአራተኛ ጊዜ ነው የተሳካልኝ። ተስፋ ካለ መቁረጥ ማለት ነው። እና በዚህም ደስተኛ ነበሩ። እንደሚባለው አይነት ነገር እንደጠበቅኩት አይደለም። ምን አስበ ነበር? እዛ ሄጄ አሜሪካን ሄጄ እንዲያርጌ እንደው ተመልሼ ደብረ ብርሃን ላይ እንዲያረጋለሁ ምናምን የሚል ህልም ምኞት ነበረ? የልጅነት ህልም የምንለው አይነት ነገር ያው ሰርቶ አሜሪካ ሲባል ብዙ ሰዎች ህይወታቸውን የሚለውጡበት ሀገር ነው ሲባል ወጥሬ ስራዬን ሰርቼ በቃ እንደማንኛውም ሰው ፎቅ ቤት ገነባለሁ እንደዚህ አይነት ነገር የሚሉ ብዙ ህልሞች ነበሩ። ያው እንግዲህ ሁሉ ነገር አንዳንዴ እንዳሰብነው አይሄድም። አትግደሉን እያሉ ነው ሹፌሮች። ምን እንደሚል ተመልከቱት። ይሄን ወንድማችንን ታግቱን። እኛ ምናችሁንም አልነካንም፣ ፖለቲካችሁን አልነካን። ደክመን ለፍተን ነው የምናድረው። ቤተሰባችን እንዲበላባችን ነው የምናኖረው። የሰው አልነካንም። ለምንድን ነው የምትገሉን? ለምንድን ነው የምታግቱን? ለምንስ ማሰብ ተሳናችሁ? ያው እንግዲህ ሰሞኑን የሚያስጠላ ነገር ተፈጥሯል። ሹፌሮች ችግር እንደገጠማቸውና እንደልባቸው እንዳይንቀሳቀሱ እየተደረጉ እንደሆነ ገልጸዋል። እስቲ ሌላም ቪዲዮ አለ፣ እስቲ ላሳያችሁ።
አትግደሉን እባካችሁ፣ አትግደሉን፣ አትግደሉን፣ በእናታችሁ አትግደሉን። እኛ ጥይት አይገባንም፣ እባካችሁ ተውን፣ እባካችሁ አትግደሉን፣ በቃ አትግደሉን፣ እባካችሁ አትግደሉን፣ ተውን። እኛ ሀገርም ልጆቻችንን ነው የምናሳድገው፣ አትግደሉን፣ ተውን፣ እኛን አትግደሉን። ያው እንግዲህ እንደሰማችሁት ነው። እንግዲህ ሰሞኑን አትግደሉን እያሉ ይገኛሉ። እንግዲህ ያው ፈጣሪ ከጎናቸው ይሁን፣ ሰሚ እንግዲህ እያገኙ። የዛሬዎቹ ቪዲዮዎች እነኚህ ነበሩ። ሰብስክራይብ እያደረጋችሁ